ተናደራችሁ ጋይስ we have a breaking news ለሊቱና ንጋቱን አካባቢ በደረሱ የእስራኤልና የአሜሪካ ጥቃቶች የኢራን ኢነርጂ ኢንፍራስትራክቸሮች ደግሞ የኢራን የኢነርጂ ፋሲሊቲዎች መመታታቸውና ታርጌት መደረጋቸው የተነገረ ነው የሚገኘው። በትናንትናው እንግዲህ ዶናልድ ትራምፕ እንደተናገሩት ከሆነ እነዚህን ጥቃቶች ለ5 ቀናት ያክል አራዝማቸዋለሁ የሚል መግለጫ ወጥቶ ነበር ካስታውሳችሁ ማለት ነው። በኢራንና በአሜሪካ መካከል የሚካሄድ ድርድር ስላለ ይህ ድርድር ደግሞ በአሪፍ ሁኔታ እየሄደ ስለሆነ እንግዲህ ይህን ጥቃቴን ለ5 ቀናት ያክል ፖስትፖን አድርጌዋለሁ አራዝሜያለሁ በማለት በትናንትናው ዕለት በትሩ ሶሻላቸው ላይ ፖስት ባደረጉት ፖስታቸው ተናግረው ነበር ዶናልድ ትራምፕ። ነገር ግን አሁን ጠዋት ንጋቱንና ሌሊቱን እየወጡ ባሉ መረጃዎች እንደሆነ ከሆነ ደግሞ የተለያዩ ጋዝ ፓይፕላይኖች ወይ ደግሞ ጋዝን ከቦታ ቦታ ለማድረስ የሚጠቀሙባቸው ፓይፕላይኖች እና የተለያዩ የኤነርጂ ኢንፍራስትራክቸር ደግሞ የኤነርጂ መሰረተ ልማቶች ያሉባቸው ህንጻዎች በእስራኤልና በአሜሪካ ጥቃቶች ታርጌት እንደተደረጉ መረጃዎች ይወጡ ነው የሚገኙት። ይህ ኒውስ ሞር ዴቨሎፕ እንዳደረገ ሞር መረጃዎችን ለእናንተ ማድረስላችሁ ይሆናል። ፎሎ ማድረጋችሁ እንዳትረሱ። ይመቻችሁ። መልካም ቀን። እኛ አላርም ሲቀሰቅሰን እስራኤላውያን ደግሞ ከእንቅልፋቸው የቀሰቀሳቸው የኢራን ሚሳይሎች ነበሩ በዛሬው ዕለት ማለት ነው። ጠዋት እንደምትመለከቱት እንግዲህ የአየር መቃወሚያዎችና የኢራን ሚሳይሎች አየር ላይ በሚያደርጉት ትርኢትና በሚያደርጉት ውጊያ ነው እንግዲህ ዛሬ እስራኤላውያን ከእንቅልፋቸው የተነሱ። ከእኩለ ሌሊት አካባቢ ከእኩለ ሌሊት ትንሽ አለፍ ባለ ሳለ እንግዲህ የምትመለከቱት የእንትኑ የክላስተር ቦምቡ አየር ላይ የሚበተነው ኮራም ሻርፎር የሚባለው ሚሳይሎችን ተኩስ የነበረ ቢሆንም በንጋት አካባቢ ግን ኖርማል ሚሳይሎች ናቸው። ከዚህ በፊት ተኩሳቸው የነበሩትን ኖርማል ሚሳይሎች ይጠቀሙ እንደነበረ መረጃዎች ወጥተዋል። እስራኤል አየር መቃወሚያዎችና የኢራን ሚሳይሎች አየር ላይ የሚያደርጉት ትርኢት እንግዲህ በጣም በብዙዎች እየተቀረጸ ለተለያዩ መገናኛ ብዙኃን እየተላከ እነሱ መገናኛ ብዙኃን ብሮድካስት ያደርጉት ነው የሚገኙት። ሰክሰስ ሬት ቢኖራቸው ደግሞ አሪፍ ኢንተርሴፕት የማድረግና አየር ላይ ሚሳይሎችን መጥተው የመጣል ኬፓቢሊቲ ቢኖራቸው ከነዚህ ሁሉ አልፈው ግን ተወሰኑ ሚሳይሎች መሬት መምጣታቸው አልቀረም። በደቡባዊ እስራኤል አካባቢ እንግዲህ የተለያዩ እንትኖች ኢምፓክቶች ደግሞ የተለያዩ ምቶች እንደተዘገቡና ሪፖርት እንደተደረጉ ተነግሯል። ለምሳሌ እንግዲህ አይዲኤፍ ደግሞ የእስራኤል ገቨርንመንት እስራኤል መንግስት ከዚህ አካባቢ ላይ ሰዎች ከቤታቸው እንዳይወጡ ከመኖሪያ ቤታቸው እንዳይወጡና ጋዘር እንዳያደርጉ አንድ ቦታ ላይ ደግሞ ሚሳይሎቹ የወደቁበትና ሚሳይሎቹ ስትራይክ ያደረጉበት ቦታ ላይ ጋዘር እንዳያደርጉ እንትን አውጥቷል። ምንድነው መግለጫ ወጥቷል። ዳሜጅ አሴስመንቶች የተሰሩ እንደሆነ ተነግሯል። ምን ያህል ሰዎች እንደተጎዱ፣ ምን ያህል ህንጻ እንደፈረሰ፣ ምን ያህል ሰው እንደሞተ እስካሁን ድረስ አልታወቀም። በተጨማሪ ከጥቂት ሳምንታት በፊት ኢትዮጵያ የነበሩት የእስራኤል ፕሬዚዳንት ራሱ ሄርዞግ ማለት ነው እንግዲህ አንድ ሳይት ላይ ወጥተው ገለጻ በሚያደርጉበት ሰዓት ላይ ደግሞ መግለጫ በሚሰጡበት ሰዓት ላይ አካባቢያቸው ላይ እንደዚሁ የኢራን ሚሳይል ስትራይክ በማድረጉ ምክንያት እየተሯሯጡ ወደ መጠለያ ሲገቡ የሚያሳይ ቪዲዮዎችን እየወጡ ነበረ። ትንሽ ዲፕሊት እያደረገ ነው የእስራኤል ምንድነው የእስራኤል የእስራኤል አየር መቃወሚያዎች የእስራኤል እንትኖች ኤር ዲፌንሶች ትንሽ ዲፕሊት እያደረጉ ያለ ይመስላል። ሞር ኢንፎርሜሽን ካምስ አውት እኔ መጥቼ ለእናንተ መናገር አላቆም። ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። መልካም ቀን። ትንሽ ጂኦፖለቲክስ ላይ ኖሃ ወር ደግሞ ትንሽ ጂኦፖለቲክስ ላይ እውቀቱ አላችሁ ብዬ አስብ ነበር። አንዳንድ የፎሎወሮች ግን እዚህኛው ፖስት ላይ እንደተረገጥኩት የትኛውን ፖስት ላይ ተረግጬ አላውቅም። የኦንሊ ፋንስ ሆኖሩ የሊዮኒድ ራድቪንስኪ የሚባለው ሰው ሞቷል በ43 ዓመቱ ብዬ ቪዲዮ ሰራላችሁ። ቢካዝ ብዙ ሰው ሞቶ ዝም ብዬ አልፌ ያውቃለሁ። ቢካዝ ጂኦፖለቲካሊ ጥቅም የሌላቸው ሰዎች አድርጌ ስለማስባቸው ማለት ነው። እና ይሄኛው ሰው ግን እንዴት እንደሚጠቅም ልንገራችሁ። ያለ ብትመለከቱ እንደዛ ዋትስ ዘ ፖይንት ኦፍ ፖስቲንግ ዩ ጌት ፔይድ ብሮ። አሁን ዜና ነው ህፃን። እሺ አሁን ከዚህ ኒውስ ምንድን ነው ዘ ሞስት ዩዝለስ ኒውስ? ትንሽ ወይ ላብራራላችሁ ምን እንደሆነ። ይሄኛው እና ብሮ ዲሊት ዲስ ቢኮዝ ዩ አር ኢንትሮዲውሲንግ ፎር ዶስ ሁ ዶንት ማቅ አለ ብዬ ኤፓክ የሚባል ነገር አለ ታውቃላችሁ ብዬ አስባለሁ። ኤፓክ ቢካዝ ጂኦፖለቲክስ ላይ እስራኤልና አሜሪካ ጉዳዮች የምታውቁ ሰዎች ኤፓክ የሚባለው ነገር በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ካላወቃችሁ ስክሮል አድርጉት በቃ ፕሊዝ። አሜሪካን እስራኤሊ ፐብሊክ አፌርስ ኮሚቲ ይባላል። ይሄ የምመስላችሁ ኤፓክ ማለት ቢገስት ሎቢ ድርጅት ነው። ደግሞ ቢገስት ሎቢ የሚያደርግ ድርጅት ነው። ሎቢ ማለት መሰላችሁ የእስራኤል ኢንተረስቶች በአሜሪካ ውስጥ እንዲጠበቁ በአሜሪካ ገቨርንመንት ላይ የአሜሪካ ገቨርንመንት የእስራኤል ኢንተረስቶች እንዲጠብቅ የሚያደርጉ ኮሚቴዎች ማከራኒ ነው ኤፓክ የሚባለው። ኤፓክ ከጦር መሳሪያ ሽያጭ ጀምሮ ከተለያዩ ኤዶች ጀምሮ የተለያዩ ነገሮችን የእስራኤል ኢንተረስት አሜሪካ ውስጥ እንዲጠበቅ በተለይ ደግሞ የአሜሪካ ገቨርንመንት ውስጥ እንዲጠበቅ ፑሽ የሚያደርግ ካምፓኒ ነው ኤፓክ የሚባለው ማለት ነው። ቢካዝ አሁን ለምንድን ነው አሜሪካ ለእስራኤል እንደዚህ የምትሆነው? ለምንድን ነው አሜሪካ the reason behind it is ኤፓክ የሚባለው ኮሚቴ ነው። ታዲያ የምትመለከቱት ቢሊዮነር ሰውዬ ማለት ነው በ45 ዓመቱ የሞተው ሊዮኒድ ራድቪንስኪ የተባለው ሰውዬ is the biggest donor ለኤፓክ ገንዘብ ዶኔት ከሚያደርጉ ሰዎች መካከል he is the biggest donor። ለዛ ነው it's a big deal ተብሎ የሚታሰበው ማለት ነው። biggest donor ስላችሁ እስከ $11 ሚሊዮን ድረስ አኑዋሊ $11 ሚሊዮን ድረስ ዶኔት ያደርጋል። ዶኔት ማለት በእርዳታ ይሰጣል ለድርጅቱ። ፐብሊክሊ ነው ደግሞ በፐብሊክሊ የሚታወቁ ዶኔሽኖች ትልቁ የሚባለው ፐብሊክ አሁን እሱ በድብቅ ነው የሚባለው ደግሞ የተለያዩ ፋይሎች ላይ ዶክመንቶች ላይ ተገኝተው ነው። ፐብሊክሊ ዶኔት የሚደረጉ ገንዘቦች በጣም ትልቁ የሚባለው $7.4 ሚሊዮን ነው። በጣም ትልቁ። የዚህ ሰውዬ ግን ከሚስቱ ጋር አብሮ የሚሰጠው ከሚስቱ ጋር አብሮ ዶኔት የሚያደርገው እስከ $11 ሚሊዮን አሜሪካን ዶላር ድረስ ይደርሳል። this guy is related አሜሪካ እያንዳንዱ አለ ለእስራኤል ብላ የገባቻቸው ኦፕሬሽኖች ውስጥ ይሄ ሰውዬ እጅ አለበት ማለት ነው። በሰጠው ገንዘብ ያ ኤፓክ የሚባለው ኮሚቴ እንዲሰራና ፋንክሽን እንዲያደርግ እሱ በሰጠው $11 ሚሊዮን ዶላር ተጠቅሟል ማለት ነው። የእስራኤል ጦርነቶችን በእጅ አዙር ደግፏል። የእስራኤልን የግድያዎች በእጅ አዙር አስቧል። እና በነገራችን ላይ ዩዝለስ ኒውስ የሚባል ነገር የለም። ኤቭሪ ኢንፎርሜሽን ኤቭሪቲንግ የምትሰሙት እያንዳንዱ ኢንፎርሜሽን ኢፍ ዩ ኖ ሃው ቱ ዩዝ ኢት ለእናንተ ጠቃሚ ነገር ነው። ኢፍ ዩ ኖ ሃው ቱ ዩዝ ኢት ማለት ነው። እንደ ኢንፎርሜሽን ተረድታችሁ ማለት ትችላላችሁ። እንደ እንትን እንደምትጠቅማችሁ ማለት ትችላላችሁ። ይሄ እንደ ኢንፎርሜሽን ተረድታችሁ የምታስቡት ነገር ነው። ቢገስት ካይንድ ኦፍ
ትልልቅ ከሚባሉ ካምፓኒዎች ውስጥ ኤፓክን ሰፖርት ከሚያደርጉ ካምፓኒዎች መካከል አንደኛው ኦንሊ ፋንስ ነው። ዲስ ጋይ ዋዝ ዲ ኦነር $11 ሚሊዮን ለኤፓክ የሚሰጥ የነበረ ሰው ነው። ምንም ካልገባችሁ እንግዲህ አንፎሎ እንድታደርጉኝ ሰጀሽን ሰጣችኋለሁ ማለት ነው። አሁን ካልተግባባን ይህ ከጀርባ የምትመለከቱት ኢራን ውስጥ የተመታ ወር ደግሞ ኢራን ውስጥ የደረሰ ጥቃት አይደለም። ይህ ከጀርባ የምትመለከቱት ሩሲያ ውስጥ የደረሰ ጥቃት ነው። ጥቃቱ ደግሞ ከማን ተሰነዘረ ብትሉኝ ከዩክሬን እንግዲህ በሰነዘረችው ጥቃት ሩሲያ ውስጥ የሚገኘው ከዩክሬን ድንበር 1400 ኪሎ ሜትር በላይ ርቀት ላይ የሚገኘው ሩሲያ ውስጥ የሚገኝ አንድ የኦይል ሪፋይነሪ ወይ ደግሞ የነዳጅ ማጣሪያ የነዳጅ ፋሲሊቲ ነው። እንግዲህ እንደዚህ እየነደደ የምትመለከቱት የኢራን የነዳጅ ጉዳዮች ወይ ደግሞ የስትሬት ኦፍ ሆርሙዝ በመዘጋቱ ጉዳይ ዓለም ላይ ያለው ነዳጅ ጉዳይ ላይ በጣም ቤኔፊት ወይ ደግሞ ጥቅም እያገኘች የነበረችው ሀገር ሩሲያ እንደሆነች እናስታውሳለን። ማለት ሰው አሁን ወደ ሩሲያ አድርጓል። አቴንሽኑ ከሩሲያ ነዳጅ ወደ መግዛት ሆኗል። እንትኖቹን ስቴፖቹን እንትንበላቸው እንከተላቸው። መጀመሪያ ሆርሙዝ ተዘጋ። ከዛ ሰው ወደ ሩሲያ ዞረ። እንትና አይዲያው ደግሞ የነዳጅ ጉዳዩ ሀሳቡን ወደ ሩሲያ ዞረ። ከዛ ሩሲያ ጦርነቱ እንዲቀጥል ኢራንን በኢንተለጀንስ ወይ ደግሞ በተለያዩ መረጃ ጉዳዮች ኢራንን ማገዝ ጀመረች። አሜሪካ አስጠነቀቀቻት ሩሲያን። ከዛ ምን ተፈጠረ? ዩክሬን አጠቃቻት። kind of connect the dots. Just we're expecting or ደግሞ ከሩሲያ ገቨርንመንት ኦፊሻል ከሚወጡ ነገሮች እየጠበቅን ነው የምንገኘው። or ደግሞ የሩሲያ ገቨርንመንት ለዚህ ምላሽ ምን ሊሆን ይችላል የሚለውን የተመለከተን የምንገኘው። እንግዲህ ምላሾች ሲወጡ አብረን የምንመለከት ይሆናል። ፕላስ ምልክቱን መንካት። ሲመቻችሁ መልካም ምሽት።